ካሁን በኋላ በአማራነቱ አንገቱን የሚደፋ በኢትዮጵያዊነቱ የሚያፍር ኢትዮጵያዊ አይኖርም። በዚያ መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብያለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየ ነው። ጀነራል አሳምነው ጽጌ እንዳልከው እንደገለጽከው በቅርቡ ከእስር በይቅርታ ከተፈቱ መኮንኖች መካከል አንደኛው ነኝ። ሀገሬን በተለያዩ የስልጣን እርከኖች በወታደርነትና ሌሎች መስሪያ ቤቶች አገልግያለሁ እና ከነኚህ በኋላ ያው አሁን ለተፈጠረው ሁኔታ ስለትና ምክንያት ነው ተብሎ ወደ እስር ቤት ኦልሬዲ እስከምገባበት ጊዜ ድረስ ሀገሬን በወታደርነት በሀገር ቤትም ውጭም በትምህርት ቤት ሀገሬ ከኔ የምትፈልገውን ለማገልገል ኦልሬዲ የኢህዴን አሁን ደግሞ የብአዴን ውስጥ የተለያዩ ክፍለ ጦሮች ነበሩ። በተለያዩ ኃላፊነቶች የአዋሽ ክፍለ ጦር ይባል የነበረ እሱ ጋር በተለያዩ ኃላፊነቶች አገልግያለሁ። እሱ እንደ ሰራዊት መቀላቀል ሲጀመር ይሄ የአዋሽ ክፍለ ጦር ኦልሬዲ ፈርሶ ሌሎች ክፍለ ሰራዊቶች ጋር በሚቀላቀልበት ጊዜ እኔ የህዝብ ስራ ውስጥ ተመድቤ የሽግግር መንግስት ተወካይ በተለይ በተወለድኩበት አካባቢ ላስታ ይባላል ድሮ ማለት ነው፣ ላሊበላ ማለት ነው። እሱ አካባቢ የአውራጃ የሽግግር መንግስት ተወካይ ሆኜ አገልግያለሁ። ከዚያም በኋላ ለተከታታይ 8 ዓመታት የወረዳ አስተዳዳሪ የወረዳ መዋቅር ከተፈጠረ በኋላ ማለት ነው አገልግያለሁ። ከሱ በኋላ የክልሉ የአማራ ክልል ማለት ነው የስራ አመራር ሲፈጥርና ሲያቋቁም እዛ ስራ አመራር ከፈጠሩት መስራቾች ውስጥ እዚያ በኋላ ያው በ1989 ደግሞ የኤርትራ መንግስት ኢትዮጵያን ሲወር በቀጥታ እዚያ ከነበሩ ከስራ አመራር ኃላፊነት ወደ ሰራዊት ተቀላቀየ በመደበኛነት። ከዚያ በኋላ ያው የወታደራዊነት ህይወት ይቀጥሏል ማለት ነው። አዎ ከነበሩበት ከሲቪል የተወጣ ወደ ወታደራዊ ተቀላቀሉ። ድሮም ከዋሽ ጋር ሰራዊት ነበሩ። ከዚያ መካከል በህዝብ ስራ ውስጥ መካከል ላይ ገባው። ከህዝብ ስራ ውስጥ ደግሞ በወረራው አማካኝነት እዚያ ኦልሬዲ የሰራዊቱ አካል ሆኜ ቀጥያለሁ። በመጀመሪያ ኦልሬዲ በአገር ቤት በ1977 አካባቢ በመምህርነት ደሴ የመምህራን ማሰልጠኛ የሚባል ተቋም ነበረ። እሱ ጋር ተመርቄ ለ4 እና ለ5 ዓመታት በመምህርነት አገልግያለሁ። ከዚህ ነው ወደ ትግል የገባሁት። ከሱ በኋላ ኦልሬዲ የመጀመሪያ ዲግሪን በማኔጅመንት በሰው ኃይል አስተዳደር እሱ ጋር አግኝቻለሁ። ከዚያ በኋላ ደግሞ ያው ወታደራዊ ተቋም ውስጥ ስትገባ ብዙ ድሎች አሉ። ወደ አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ፔንሲልቬኒያ የሚገኘው አርሚ ዋር ኮሌጅ ኦልሬዲ እዚያ ጋር ኦልሬዲ ሄጄ ዲፕሎማ ኦልሬዲ ተቀብያለሁ በስትራቴጂክ ስተዲስ። ከዚያ በኋላ አገር ቤት ተመልሼም ኤምቢኤ ኦልሬዲ 2 ዓመት ተከታትዬ 3ኛው ዓመት ላይ ይሄ ችግር ስለገጠመኝ ኦልሬዲ ተቋርጧል ማለት ነው። ሶ የትምህርት ደረጃዬ በዚህና ሌሎች ደግሞ መለስተኛ ኮርሶችን ወስጃለሁ በተለያየ አጋጣሚ። ከመታሰሮት በፊት የመከላከያ ዩኒቨርሲቲ ፕሬዝዳንት ነበሩ። የመከላከያ ዩኒቨርሲቲን በኃላፊነት ለ3 ዓመት አገልግያለሁ። የመከላከያ ዩኒቨርሲቲ ኦልሬዲ ወደ 5 ተቋሞችን ነው የሚያስተባብረው የነበረው ያኔ። የመከላከያ ኢንጂነሪንግ ኮሌጅ፣ የጤና ሳይንስ ኮሌጅ፣ የጦር ኃይሎችን ሆስፒታል ጨምሮ የሪሶርስ ማኔጅመንት ፋካልቲ፣ የሜጀር ጀነራል ሙሉጌታ ቡሉ ቴክኒካል ኮሌጅ፣ እነኚህ ተቋሞች በሙሉ በመከላከያ ዩኒቨርሲቲ ስር ነው የነበሩት። እነኚህን ያው ለ3 ዓመት በተከታታይነት ከስራ እስከታገድኩበት ድረስ ሰላም ሲኖር ሰላም ከሌለ ባህል ቀርቶ ግለሰብ የለም። ሰላም ስናጣ የገጠመንን ፈተና ሁላችንም እናውቀዋለን። ከኔ በፊት የተናገረው ወንድም ጀነራል ተፈራ 66 እና ከዚያ በኋላ የመጡ አብዮቶች ከእጃችን ወጥተዋል። እጃችን ጋር ሲወጡ ያኔ ጥያቄ አልነበረም። ቢኮዝ በኢትዮጵያ ማዕቀፍ ውስጥ አንድ ሆነን የተነሳ ከዚያ ስር የተነሳ ጥያቄ ስለነበረ ችግር አልነበረው። ውስጣችን ጋር የነበረው ሁኔታ በውስጣችን ትክክል ተሰርቶ እዚህ ደርሳል። አሁን ያለንበት መድረክን ከዚህ በፍጹም ይለያል። እንደ ኢትዮጵያ ማሰብ በተወሰነ የኢትዮጵያ ጂኦግራፊያዊ አካባቢ ይታሰባል። እንደ ኢትዮጵያ ማሰብ በብዙዎቹ የሀገራችን አካባቢዎች አይታሰብም።
የህዝብ ብልክል ይገባል። በሌላው ህዝብ ላይ ሊፈጽም የሚችል ስህተት የለም። አይዘር ህዝቡን እንወክላለን የምንለው ሊቃን ወይም ደግሞ የፖለቲካ አመራሮች ነው ወይም ደግሞ በስልጣን ላይ ያለው አመራር ነው የሚሆነው። ስለዚህ ንግግራችንም ተግባራችንም ለሁላችንም ስለማይጠቅመን በዚያ ልክ መነሳሳትና ማሰብ መቻል ያለብን ይመስለኛል። ይሄ ከቆዩት ችግሮቻችን የከፋ ችግር ነው። ለአንዳንዶቻችን ለአማራውም ይሁን ለቤኒሻንጉል ጉሙዝ ወይም ለሌላው አንዳንድ ጊዜ ኢትዮጵያ ውስጥ ከመኖሩ ይልቅ አማራ ክልል ውስጥ ከመኖሩ ይልቅ እዚህ ከመኖሩ ይልቅ ውጭ ሀገር ለኛ ቀሎ ይታያል። አሁን ዛትስ ዋይ የምንሰደደው ለዚህ ነው። ምክንያቱም በየትኛውም ዓለም አንዳንድ ጊዜ የማናስተናግዳቸው ክስተቶች እዚህ ኢትዮጵያ ውስጥ ተስተናግዳሉ። ሌላ ቦታ ስንሄድ ደግሞ እፎይ ብለን እንኖራለን። ስለዚህ እዚህ ጋር መታረም ያለበት ስህተት አለ ማለት ነው። እሱን ማረም ተገቢ ይሆናል። ምክንያቱም ማናችንም ቢሆን የሌላውን ነጻነት ለመጋፋት በሞከርን ቁጥር የዚያኑ ያክል የኛን ነጻነት ነው የምንጋፋው። አንዳንድ ጊዜ ተስፋ የቆረጠ ማህበረሰብ ስንፈጥር ተስፋ ያላቸውን ድርጅቶችና ህልሞች ሁሉ ነው አብሮ የሚያመክነው። ስለዚህ ተስፋ የቆረጡ ወጣቶችን፣ የተማሩ ወንድሞቻችን በምንም ይሁን በምን በታሪክ አጋጣሚ የተገናኘቻቸው ወገኖቻችን በሙሉ አቅፎ የሚይዝ የሚያስተባብር ሁኔታ መፍጠር በእጅጉ ጠቃሚ ነው። ለሁላችንም ማለት ነው። በእጅጉ ጠቃሚ ነው። የቆዩ ህጎቻችን በዚያ ዘመን አስበውና ለክተው ህጎቹ ተቀምጠው ሊሆኑ ይችላል። የምናያቸው የምናስተካክላቸው ህጎች ካሉ እሱን ፈጥኖ ማረምና ማስተካከል ተገቢ ይሆናል። because አንዳንድ ጊዜ ብዙ ቦታዎች ጋር እንደምናየው ይጠቅማሉ ብሎ ህብረተሰቡ ይዟቸው የነበረ ግን በሂደት ደግሞ እንደማይጠቅሙ ሲያያቸው ጉልበታቸው አቅማቸው እየደከመ ሌላ ሁኔታ እየተካቸው ሄዷል። ይሄ እንዳይፈጠር ፈጥነን ማየት በእጅጉ ተገቢ ነው። ግጭት የለብንም፣ የታሪክ ግጭት የለብንም፣ የእምነት ግጭት የለብንም፣ ሌሎችም ግጭቶች የለብንም። ስለዚህ እንዲህ አይነት ነገር በሌለበት ችግርና ስጋት ይመጣል ተብሎ አይታሰብም። ግን ደግሞ አሁን ያለው መድረክ በሁላችንም ዘንድ አስቸጋሪ በመሆኑ ምናልባት ከስርዓቱ ያገለላቸውና የተነጠቁ ወገኖች ህልማቸው ዳር እንዳይደርስ የኢትዮጵያ ህዝብ ታግሎ መልክ ያስያዘው በመሆኑ ግን ደግሞ ጉልበትም አቅምም ሁሉም ነገር ያላቸው በመሆናቸው የኛን ሜዳ የጦርነት አውድማ ሊያደርጉት ያስቡ ይሆናል። ይሄንንም አካባቢ ደግሞ ግንባራቸው ሊያደርጉ ያስቡ ይሆናል። ሌላም ነገር ካለ እሱን ተጋግዘን በህብረት ማረም ነው ያለብን፣ ማስተካከል ነው ያለብን። በቃ አሁን ከእጃችን በጎ ነገር ገብቷል። ስልጣኑ የህዝቦች ሆኗል። አሊያም ደግሞ የሚወክሉን መንግስታት የኛ መንግስታት ሆነዋል ብለን እናስባለንና በዚያ ልክ ቀርበን ተነጋግረን ማረምና ሁሉ ነገር ማስተካከል